ነገ ሌሊት ተነስቼ አጠናለሁ ወይም ደግሞ ይሄን እሰራለሁ ብለን አላርም ሞልተን ስናበቃ ግን ልክ አላርሙ ሲጮህ አብዛኞቻችን ቆይ ይቺን 5 ደቂቃ ብለን ስልካችን ስኑዝ አድርገነው ገልብጠን የምንተኛባቸው አጋጣሚዎች ብዙ ናቸው። ወይ ደግሞ ይሄን ፈተና ካላለፍኩኝ ውጤቴ ይበላሻል፣ ኦር ይሄ ሪፖርት በጊዜ ካልገባ ካለቃዬ ጋር ያለኝ ግንኙነት ይበላሻል እያልን ግን ድንገት ራሳችንን ሳናስበው ቲክታክ ስክሮል እያደረግን ኦር የሆነ ራሳችንን የማይጠቅም ቦታ ላይ ስንገኝ እናስተውላለን። እና ይሄ አብዛኞቻችን ጋር ያለ በሽታ ነው። ነገ አደርገዋለሁ፣ ነገ እሰራዋለሁ የሚል ማለት ነው። ይሄ ዝም ብሎ ስንፍና ሳይሆን ይሄ የስነ ልቦና መዋቅር ችግር ነው። ዛሬ በዚህ ቪዲዮ ላይ ይሄ ህይወታችንን ወደኋላ እየጎተተብን የሚገኘው ነገ አደርገዋለሁ የሚል በሽታ እንዴት በቀላሉ እንደምናሸንፍና እንዲሁም ደግሞ በተግባር ህይወታችንን የምንቀይርበትን ሚስጥር ዛሬ እነግራችኋለሁ። አብራችሁኝ ቆዩ። ዌልካም ቱ ማይ ቻናል ፈይሰል እባላለሁ። ዛሬ በተለይ በኢትዮጵያ ለምንገኝ ወጣቶች፣ ተማሪዎች እንዲሁም ደግሞ ስራ ፈጣሪዎች እና ሰራተኞችን የሚመለከት ወሳኝ ርዕስ ላይ እንወያያለን። ዛሬ በየትኛውም የኢትዮጵያ ክፍል የምንገኝ ወጣቶች የራሳችን የሆነ ትልቅ ህልም አለን። ግማሾቻችን ከዩኒቨርሲቲ ግራጁዌት ማድረግ፣ ግማሾቻችን የራሳችን ቢዝነስ ስታርታፕ መጀመር፣ ኦር ደግሞ ግማሾቻችን የጀመርነው ቢዝነስም ካለ ያንን ቢዝነስ ስኬል አፕ ማድረግ እንፈልጋለን ወይም ደግሞ ህልም አለን። ነገር ግን ያንን ነገር እንዳናደርግ የሚከለክሉ ወይም ደግሞ የሚጎትቱ ነገራቶች በጣም ብዙ ናቸው። ከነዛ ውስጥ አንደኛው ነገ አደርገዋለሁ ወይም ደግሞ አይ ዊል ዱ ኢት ቱሞሮ የምንለው ነገር አለ። በሳይንሱ አጠራር ፕሮክራስቲኔሽን የሚባለው ማለት ነው። ይሄ ነገር አሁን ከመጡ የቴክኖሎጂ ምርት ውጤቶች ጋር ተዳምሮ ራሳችን ወይም ደግሞ አይምሯችንን በጣም ኮንትሮል እያደረጉት ነው። ቲክታክ፣ ፌስቡክ፣ ኢንስታግራም ኦር ኤክስን የምንጠቀም ሰዎች መቼም እንረዳዋለን አይደል? ለብዙ ሰዓታት ታይማችንን እዛ ላይ እንገላለን። ሁሉም በሚባል ደረጃ የእኛን ትኩረት ለመስረቅ የተዘጋጁ ነገራቶች ናቸው። ታዲያ ለምንድን ነው ሁል ጊዜ ራሳችንን ወይም ደግሞ ታይማችንን የማይጠቅም ነገር ላይ ስናሳልፍ የምንገኘው ከሚጠቅመን ነገር ይልቅ ማለት ነው? ምክንያቱንና መፍትሄውን በዝርዝር እናያለን። ለመሆኑ ለምንድን ነው ስራን ለነገ የምናስተላልፈው? ሳይንሱ በዚህ ላይ ምን ይላል? በሳይንሱ ፕሬዘንት ቢያዝ ወይም ደግሞ ለአሁኑ ጊዜ ማድላት የሚባል ነገር አለ። ትርጉሙ በጣም ቀላል ነው። አይምሯችን ለነገ ህልማችን፣ ነገ ለምናሳካው ነገር ከመጨነቅ ይልቅ አሁን ላይ ለሚያገኘው ደስታ ወር ደግሞ አሁን ላይ ለሚያገኘው የተለየ ኮንፈርት ቦታ መስጠት ማለት ነው። ለምሳሌ አንተ ዩኒቨርሲቲ ተማሪ ከሆንክ ወይም ደግሞ የሆነ ስታርታፕ የጀመርከው ቢዝነስ ካለ ከአመት ወር ከሁለት ከሶስት ዓመት በኋላ እዛ የጀመርከው ነገር ላይ ስኬታማ ሆነ መገኘት ትፈልጋለህ። ይሄ የረጅም ጊዜ ህልም ነው ወይም ደግሞ ሎንግ ተርም የሆነ ኤም ግብ ነው አይደለም። ነገር ግን አሁን ላይ ልክ ቁጭ ስትል ስልክ አጠገብህ አለ፣ ኦር ደግሞ ሆሊውድ ላይ የሚወጡ አዳዲስ ሙቪዎች ይኖራሉ። አይምሮ ደግሞ የረጅሙን ህልም ከማሰብ ይልቅ አሁን ላይ የሚያገኘውን ደስታ ያስቀድማል። ታዲያ አይምሮ ከየትኛውን ይመርጣል? አሁን ላይ መደሰትን ኦር ደግሞ ወደፊት ያለውን ነገር ህልምህን ለማሳካት መጣር? ኦብቪየስሊ የሚመርጠው ነገር አሁን ላይ መደሰትን ነው አይደል? ምክንያቱም ሙቪ ማየት ወይም ደግሞ ስልካችን ስክሮል ማድረግ አሁን ላይ የሚሰጠን ደስታ ሲሆን ግን ደግሞ ረጅም ኤማችን የሚጠይቀውን ነገር ማድረግ ውጤቱን የምናየው ከብዙ ጊዜያቶች በኋላ ነው የሚሆነው። ይህን የሳይንስ ሰዎች የሆነ የስንፍና ምልክት አድርጎ አይደለም የሚመለከቱት። ከዛ ይልቅ አይምሯችን ህልማችን ላይ ለመድረስ እኛ የምናደርጋቸው ነገራቶችም ወይም ደግሞ የምንሰራቸው ስራዎችን የሚፈጥሩትን ፕሬዠር ኦር ተጽዕኖ ከመቋቋም ኦር ደግሞ ያንን ከማሳለፍ ይልቅ አሁን ላይ ጀስት አድርጎት የሚያሳልፈውን አሁን ላይ የሚያገኘው ደስታ ያስቀድም። ስራውን ለነገ ስናስተላልፈው ለአፍታ ያህል ደስ የሚል ስሜት ይሰማናል። ግን ከሆነ ጊዜ ከረጅም ጊዜ በኋላ የሚመጣ ውጤት እኛኑ ተመልሶ የሚያስከፋ ወይም ደግሞ የሚያስደስት ሊሆን አይችልም ማለት ነው። ብዙዎቻችን የምንሳሳትበት አንድ ነገር አለ። እሱ ምንድን ነው? የሆነ ነገር ማድረግ ስንፈልግ ቆይ ስሜት የምጣ ወይም ደግሞ የሆነ ሞቲቬት መሆን እንፈልጋለን። ግን እውነታው ሞቲቬት የሚመጣው የሆነን ስራ ከመስራት በኋላ ነው እንጂ ከመስራት በፊት ሞቲቬት መሆን ይሄ በጣም ውሸት ነው። ዛሬ ሙድ የለኝም፣ ስሜት ያልመጣም፣ ነገ አድርገዋለሁ ብለን ነገራቶችን እናሳልፋለን ብዙ ጊዜ። ይሄ እኔም አንተም ላይ የሚከሰት ነገር ነው አይደል? ግን ይሄ ራስን መሸወድ ነው። ይህንን ለመረዳት ዲሲፕሊን እና ሀቢትን መለየት መቻል አለብን። ዲሲፕሊን ማለት ነገሩ ባይጥመንም ጥሩ ስሜት ላይ ባንሆንም ማድረግ የሚገባን ነገር ማድረግ ነው። ያንን ነገር ደግሞ ደጋግመህ ስታደርገው ደግሞ ወደ ሀቢትነት ወይም ደግሞ ወደ ልማድነት ይቀየራል። ለምሳሌ ጠዋት ተነስቶ ፊት መታጠብ ኦር ደግሞ ጥርስን መቦረሽ ኢዝኖት የሆነ ቦርድ ሆነኛለሁ ስሜት ያልመጣም ብለን የምንተወው ነገር አይደለም። ምክንያቱም አንዴ ምን ሆኗል? ይሄ ከኛ ጋር ሀቢት ወይም ደግሞ ልማዳችን ስለሆነ ማለት ነው። ስራችንም ልክ እንደዚሁ ነው። መጀመሪያ ላይ በዲሲፕሊን እንጀምራለን። ግን ከሆነ ጊዜ በኋላ እኛ የምናደርጋቸው ነገራቶች ሀቢት ሆነው ውስጣችን በቀላሉ የምናደርጋቸው ነገር ይሆናል። ለመሆኑ ስራ መስራት ግን ከባድ የሚሆነው መጀመሪያ ላይ ነው ኦር ደግሞ ስራው እራሱ ነው? ኦብቪየስሊ በጣም ከባዱ ነገር መጀመር ነው እንጂ አንድ ነገር ከጀመርነው በኋላ ያንን ሂደት ማስቀጠል በጣም ይቀልናል። ለምሳሌ አንድ ጫፍ ላይ የምትቀመጥ ኦር ደግሞ የሆነ ኮረብታ ላይ የተቀመጠችን ኳስ አስዩም አድርጉና ያቺ ኳስ ዝም ብላ ተቀምጣ ታክል ተደርጋ የተቀመጠች ነገር ከሆነች ጀስት ባለችበት ትቀመጣለች። ግን የሆነ ፕሬዠር ብታገኝ የሆነ ነገር ቢነካት ቀጥታ ወደታች ለመንከባለል ጀስት በጣም ነው የሚቀላት። ስራችንም ልክ እንደዚሁ ነው።
የሆነ ነገር ለመጀመር እንቸገራለን፣ ግን አንዴ ስታርት ካደረግን ነው በኋላ ግን ፈርስት ሞመንተሙን ከተሻገርን በኋላ ግን ሂደቱ በራሱ የስራው ሂደት በራሱ እኛን ይመራናል ማለት ነው። ትልቁ ፈተናችን ያቺን ፈርስት ሞመንት ወይም ደግሞ ፈርስት ፖይንት መሻገር ነው። አንዴ ከተሻገርን በኋላ ነገራቶቹ በጣም እየቀለሉ ነው የሚሄዱት፣ ሀቢትም እየሆኑ ስለሚመጡ ማለት ነው። ታዲያ ያቺን የፈርስት ሞመንት እንዴት ነው የምንሻገረው? አሁን ወደ መፍትሄዎቹ እንሄዳለን። ይህንን ነገ አድርጓለሁ ወይም ደግሞ ነገ ሰራዋለሁ የሚለውን ነገር ስራን የማዘግየት ልማዳችንን ለአንዴና ለመጨረሻ ጊዜ የምናቆምባቸው ወይም ደግሞ የምንቀንስባቸውን 3 ህጎች እንመለከታለን። የመጀመሪያው የ2 ደቂቃ ወይም ደግሞ ዘ 2 ሚኒት ሩል የምንለው ነገር ነው። ማንኛውም የምንሰራው ስራ 2 ደቂቃ ኦር ደግሞ 3 ደቂቃ ትንሽ ደቂቃዎች የሚፈልጉ ከሆነ ወዲያውኑ ማድረግ፣ የጠጣንበትን ሻይ ብርጭቆ ማጠብ ከሆነ ማጠብ፣ አልጋችን መነጠፍ ካለበት ወዲያው መነጠፍ መቻል አለበት። ይሄ ለነገ አደርገዋለሁ ወይም ደግሞ ለበኋላ የምናስተላልፈው ነገር አይደለም። ሁለተኛው ደግሞ የ5 ደቂቃ ህግ። አክቹዋሊ ነገሩ የ5 ደቂቃ ህግ ይባል እንጂ 5 ደቂቃ 10 20 ሊፈጅ ይችላል። ግን በሩሉ እንነሳና መስራት የምንፈልገው ነገር ረጅም ከሆነ ወይም ደግሞ የኛን ኤፈርት የሚጠይቅ ነገር ከሆነ 3 ሰዓት ወር 4 ሰዓት ለመስራት ብቻ አስበን መነሳት ሳይሆን 5 ደቂቃ ልስራው 10 ደቂቃ ልስራው ቦርድ መሆን የሚደብረኝ የሚሰለቸኝ የሚደክመኝ ከሆነ እተዋለሁ ብለን ነገራቶችን ለራሳችን እንነግርና ግን አንዴ ከጀመርነው በኋላ ሳናስበው 30 20 ደቂቃ ወር 40 ደቂቃ እዛ ስራ ላይ እናሳልፋለን። ይሄ ከስራው የሚመጣ ሞቲቬሽን ነው። ቅድም እንዳለው ሞቲቬሽን የሚያመጣው ስራ ነው እንጂ ሞቲቬሽን አይደለም ስራን የሚያመጣው ማለት። ስለዚህ ትንሽ ደቂቃ እንሰራለን፣ ግን ያ ስራ ብዙ ወደ መሆን ይመጣል። ሶስተኛው ደግሞ አይምሯችንን ማነቃቃት ወይም ደግሞ ማይንድ አክቲቬሽን ሩል የምንለው ነገር ማለት ነው። ያው አይምሯችን እንደ ማንኛውም የሰውነታችን አካል ይደክማል። ብዙ ከማሰብ ብዙ ከመስራት የሆነ ፋቲግ መደበር ምናምን ነገር ይመጣል። ለዛ የሚያነቃቃንን ነገር ማድረግ ቡና የሚጠጣ ሰው ቡናው መጠጣት ይችላል። ኦር ደግሞ ሻይ መጠጣት የሚነቃቃ ከሆነ ሻይ መጠጣት፣ ወክ ማድረግ ካለብን ወክ፣ በፊታችንን በቀዝቃዛ ውሃ መታጠብ ምናምን የሚለውን ነገር አድርገን ራሳችን ላይ የሚያነቃቃንን ነገር ማድረግ፣ አንዳንድ ኪዞችን መውሰድ፣ ይሄ ማትማቲካል የሆኑ አንዳንድ አይምሯችንን ነቃ የሚያደርጉ ኪዞችን ወይም ደግሞ ትሪክ የሆኑ ኩዌሽኖችን ስንመልስ አይምሯችን ሞር አክቲቭ እየሆነ ይመጣል። ስለዚህ ያንን መጠቀም። ለማጠቃለል ያህል ስራን ማስተላለፍ ወይም ደግሞ ፕሮክራስቲኔሽን ማድረግ ብዙዎቻችንን የሚፈታተን በሽታ ነው፣ ግን ደግሞ ልናሸንፈው የምንችለው ነገር ነው። ጀስት ሲምፕል ማለት ነው። አንድ ማስታወስ ያለብን ነገር ነጋችንን የተሻለ ለማድረግ ወይም ደግሞ የተሻለ ቦታ ላይ ለመድረስ ዛሬውኑ ማድረግ ያለብንን ነገር ዛሬ ነው ማድረግ መቻል የሚገባን ማለት ነው። ስራችንን በዲሲፕሊን መስራት እንልመድ። የመጀመሪያው ሞመንት ወር ፖይንት ለማለፍ እንጣር። ከዛ በኋላ ያለው ነገር ጀስት በራሱ ፍሎ የሚያደርግ ነገር ስለሆነ ያን እየቀለለን ይሄዳል። ይሄ ቪዲዮ ጠቃሚ ሆኖ ካገኛችሁት ለጓደኞቻችሁ በተለይ ደግሞ ስራን ለነገ የሚያሳድር ጓደኛ ሼር ማድረጋችሁን እንዳትረሱ። ቪዲዮ ላይክ፣ ሰብስክራይብ በማድረግ የቤተሰባችን አባል የሆኑ እንዲሁም ደግሞ የደውል ምልክቷንም ይጫኑ። እስኪ እናንተስ በብዛት የምታስተላልፉት ስራ የትኛው ነው? በኮሜንት መስጫው በኩል አካፍሉኝ። ሁሉንም ኮሜንት አነባለሁ። እንዲሁም ደግሞ በሚቀጥለው ቪዲዮ እስከምንገናኝ ዛሬን ጀምሩ፣ ዛሬ ኑሩ። ቻው ቻው።